ኢትዮጵያ ውስጥ የመጀመሪያው ፊልም ተብሎ የሚጠቀሰው ሂሩት አባቷ ማነው የተሰኘ ሲሆን በጣም ዝነኛ የመጀመሪያው የአማርኛ ፊልም እንደሆነ ሁላችንም እናውቃለን። ከዛን ጊዜ ጀምሮ እንግዲህ በርካታ የአማርኛ ፊልሞች ተሰርተዋል። ነገር ግን የሚሰሩትን ፊልሞች ሆኑ ተዋናዮቹ በተቀረው የዓለም ክፍል የመታወቅ ዕድላቸው አነስተኛ ነው። ይህ ደግሞ ለምን ሆነ ብለን በዝርዝር እናያለን። አንደኛ፣ ኢትዮጵያ ውስጥ የሚሰሩ ፊልሞች ኢንተርናሽናል ማርኬቱን ያማከሉ አይደሉም። ለምሳሌ ይህንን ስንል ባህላችንን፣ ቋንቋችንን፣ እሴቶቻችንና ማህበረሰባዊ መስተጋብራችንን ያልጠበቀና የምዕራቡን ዓለም ፊልም ኢንዱስትሪ የተከተለ መሆን አለበት ማለት አይደለም። በዚህም ሁኔታ ህንድ እና የህንድ ፊልም ኢንዱስትሪ ቦሊውድ ትልቁ ማሳያ ሊሆን ይችላል። ቦሊውድ ውስጥ የሚሰሩ ፊልሞች ከብዛታቸው እንዲሁም የሰውን ቀልብ ከመያዝ ችሎታቸው አንስተው ፊልም ሰሪዎችም በተቀረው ዓለም ውስጥ እንዲታወቁ ትልቁ ሚና ተጫውተዋል። ይህም ታዲያ የሆነው ባህላቸውን፣ ቋንቋቸውን፣ ባህላዊ ልብሳቸውን ሳይቀር ለመላው ዓለም በማስተዋወቅም ጭምር ነው። ሁለተኛ፣ የዳይሬክተሮችና የተዋንያን አለመጣጣም ነው። ይህንን ስንል ኢትዮጵያ ውስጥ ከሚሰሩ ኦልሞስት ከ90% በላይ የሚሆኑ ፊልሞች ተመሳሳይ የሆነ የትወና አይነት በተደጋጋሚ እንመለከታለን። ይህም የሆነው የተዋንያን እጥረት አጋጥሞ ሳይሆን የዳይሬክተሮች የስንፍና ምልክት ዋነኛ ማሳያ ነው። ከዚህ ውስጥ አንዳንዴ አንድ ፊልም ላይ የሰከረ ወይ የቤት ሰራተኛ ወይንም ደግሞ ዘበኛ ሆኖ የሰራ ሰው በተደጋጋሚ አንድ አይነት ካስት ይሰራል። በተቃራኒው ደግሞ አፍቃሪ፣ ተፈቃሪ እንዲሁም የደሃ የሀብታም ልጅ ሆኖ የሰራ እድሜ ልኩን እሱን ሆኖ እንዲሰራ ይደረጋል። ይህም የሆነበት ዋነኛ ምክንያት ዳይሬክተሮች ስራቸውን ለማቅለል ከማሰብ እንደሆነ በተደጋጋሚ ተመልክተናል። በእነዚህ ትልቅ የሙያዊ ክፍተቶች ምክንያት የኢትዮጵያ ፊልም ሰሪዎች በዓለም አቀፍ ደረጃ እንዳይታወቁና ተቀባይነት እንዳይኖራቸው ትልቅ ችግር ሆኗል። የሌላውን ሀገር ፊልም ስንመለከት ከፊልሙ ታሪክ አንስቶ እስከ ቀረጻው፣ ከተዋንያን መረጥ አንስቶ እስከ ዳይሬክተሮች ሰፊ እይታ እንዲሁም ለስራቸው ያላቸው ኮሚትመንት ከስራቸው አልፈው በሌሎች ዘንድ እውቅና እንዲቀዳጁ ምክንያት ሆኗል። ኢትዮጵያ ውስጥም የተለመደው የፊልም አሰራርና ካስት ቀርቶ ከሌሎች ልምድና ተሞክሮ ወስደው ገና ያልተነካ የኢትዮጵያ ፊልምን በባህልና ቋንቋ አዳብረው እንዲሰሩ እየተመኘን የዛሬውን ቪዲዮአችንን በዚህ እንጨርሳለን። በሚቀጥለው በተለየ ርዕስ እስክንገናኝ ቻው።